ላኪና ተላኪ ደግሞ በየትኛውም ቋንቋ በየትኛውም ያገላለጽ ሰዋሰው አንድ ሊሆኑ አይችሉም። ሄሎ በድጋሚ መዳን ነኝ። በአላህና በመልእክተኞች መካከል ያለውን ልዩነትና አንድነት እናያለን። አቶ ካሊድ ላኪና ተላኪ አንድ አይደለም የተለያየ ናቸው ብሎ አስተምሯል። እኔ ደግሞ ይህንን ከቁርአናችሁ ውስጥ ማየት ማጥናት መበርበር ፈለኩኝ እና የመጀመሪያውን እስቲ ክፍል እንመልከት። ሱረተ አልኒሳ የሴቶች ምዕራፍ ቁጥር 171 ምዕራፍ 4 171 እንመልከት። የማርያም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ ማርያም የጣላት ቃሉም ከእርሱም የሆነ መንፈስ ብቻ ነው። በአላህና በመልእክተኞቹ እመኑ። ኦኬ እስቲ ከኔ ጋር በድጋሚ አንብቡ። አየር እንደገና ሳብ አድርጉ። እንደገና አንብቡ። የማርያም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ ማርያም የጣላትም ቃሉም ከእርሱም የሆነ መንፈስ ብቻ ነው። በአላህና በመልእክተኞቹ እመኑ። ኦኬ የማርያም ልጅ አልመሲህ ኢሳ መልእክተኛ ነው ያለ ሰው ነው አይደለም? ኦኬ ሰው ነው፣ ምንም ጥያቄ የለውም። ተመልከቱት እስቲ በአረንጓዴ የጣላትም ቃሉም ነው። ኦኬ አላህ የጣላት ኢሳ ያላ ቃል ነው። ያላ ቃል ማለት እኮ ቁርአን ነው ማለት ነው። ስለዚህ ኢሳ ቁርአን ነው ያለችኝ ነው። አረጉድ ኦኬ ይቀጥላል። የሆነ ጊዜ እንዴት የተለያየ ባህሪ ይኖረዋል ብሎ ካሊድ የቀለደው ነበረ ወይ ሲዘባረቀው? እስቲ እዚህ ጋር አላህ ሲዘባርቅ ያው በካሊድ ቋንቋ ነው። እስቲ አላህ ሁለት ተቃራኒ ነገሮች በአንድ ስብዕና ላይ ሊገለጡ አይችሉምና ኢሳ ሰው ነው ወይስ ያላ ቃል ነው? አላህ የጣላት ቃል ነው። ከእርሱም የሆነ መንፈስ ብቻ ነው። ኦኬ ኢሳ ያላ መልእክተኛ ሰው ነው ወይስ መንፈስ ብቻ ነው? ወይስ ያላ መንፈስ ነው ኢሳ? ወይ ጉድ! ኢሳ ሰው ነው፣ ያላ ቃል ነው፣ መንፈስም ነው። ይህንን ሁሉ ይዞት ብቻ ነው ብሎ ደግሞ ነገሮችን ቀባጥሮ ለማሳጠር ይሞክራል። ወይ አላህ! ተመለከታችሁ ሙስሊሞች? አይ ነው በዚህ ክፍል ውስጥ ኢሳ የአላህ የይሁን ቃል ነው ይላል። ነው የይሁን ቃል አይደለም። ሁን ማለት ለምሳሌ እኔ መኪና ሁን ስል መኪና ቡፍ ብሎ በደጀ ላይ የሚቆም ማለት ነው። የሆነ ነገር ሁን ስል አላህ ግን እንደዛ ምንም ነገር አልፈጠረም። ቁርአን ውስጥ የፈለገ ከታች እስከ መጨረሻ ብትወርዱ አላህ የሆነ ነገር ሁን ሲል አልሆነም። ለምሳሌ ሰውን ቀኑን ሙሉ ፈጅቶበት ታግሎ ነው የሰራው። እንደውም መሽቶበት አላህን ጨርሰኝ እንጂ አላዳም ማለት ማንበብ ትችላላችሁ። ምድርን በሁለት ቀን ነው የሰራው። ሁኚ ብሎ ምድርን አልፈጠረም። የይሁን ቃል አይደለም። አላህ ሁን ብሎ የፈጠረው ምንም ነገር የለውም። ጊዜና ታይም ፕራክቲስ ይወስድበታል። የታወቀ ቃል የታወቀ ነው እና ያ አይደለም እዚህ ላይ እየተናገረ ያለው። አላህ አልመሲህ ኢሳ መልእክተኛው ነው፣ ሰው መልእክተኛ ነው። ወደ ማርያም የጣላትም ምን ሆኖ ቃሉ ነው። ቃል መጣና ምን ሆነ ልትሉኝ ነው? ሰው አልመሲህ ኢሳ ቁርአን ሰው ሆነ ልትሉኝ ነው? እንደገና ደግሞ መንፈስ ብቻ ነው። እሺ ኢሳ መንፈስ ከሆነ ያ መንፈስ የአላህ መንፈስ ከእርሱም የሆነ ነው። ከአላህም የሆነ መንፈስ ብቻ ነው። የአላህ መንፈስ የተፈጠረ ነው ወይስ ያልተፈጠረ ነው? አብሮት የሄደ ነው ወይስ ኤኒዌይ ፈኒ ነው አይደለ? የስ አላህ የሚልከውን አላወቀበትም። ሌላም ደግሞ እስቲ ላሳያችሁ። ሁለት ተቃራኒ ነገሮች በአንድ ስብዕና ላይ ሊገለጡ አይችሉምና ሱረተ አልኒሳ የሴቶች ምዕራፍ የተባለው ማለት ነው። ኦኬ ሱረተ አልሳራ የሌሊት ጉዞ ምዕራፍ የተባለው ነው። ምዕራፍ 17 ከ93 እስከ 95 ያለውን አብረን እናንብብ። መጀመሪያ እስቲ ዝም ብለን እናንብብና
ከዛ ምን እንዳለው ውስጡ ወርቁንና ሰሙን እኔ አብራራላቸዋለሁ። ያው መልስ መስጠት የሚችሉ የተማሩና ብቃት ያላቸው ሙስሊሞች ካሉ እጋብዛቸዋለሁ እንዲመጡ። ወይም ከወርቅ የሆነ ቤት ለአንተ እስከሚኖር ወይንም ደግሞ በሰማይ እስክትመጣ ለመምጣትም በእኛ ላይ የሚነበብ የከሆነ መጽሐፍ እስክታወርድ ድረስ በፍጹም አምናምንህም አሉት። ማን ነው? ሰዎች ናቸው እነኚህ ሙሽሪኪኖች፣ እንደኔ አይነት ካፊሮች፣ አይሁዶች፣ ዋቴቨር ዘ ኬዝ የምንላቸው አልንስሪያዎች ናቸው። እነኚህን ለማመድ የሚሉት ምን አሉት? ያ ወርቅ ከወርቅ የተሰራ ቤት ከሌለ ወይንም ደግሞ ከሰማይ ወጥተህ መጽሐፍን አውርደህ እስከምታነብልን ድረስ ምን እናደርግህም አናምንህም አሉት። ጌታዬ ጥራት ይገባው በአመድ ነው የሚለው ጥራት ይገባው እኔ ሰው መልእክተኛ እንጂ ሌላ አይደለሁም በላቸው አላህ አለው። እኔ ሰው ነኝ መልእክተኛ እንጂ ሌላ አይደለሁም። እነኚህ የምትሉትን ነገሮች ምክንያታዊ ናቸው ብላችሁ ጥያቄ እንደዚህ ካላደረግ ካልንቀበለም ያልካቸው ነገሮችን ማድረግ ምን አለ አይገባኝም። እኔ ሰው ነኝ እንጂ ሌላ አይደለሁም። እኔ ሰው መልእክተኛ እንጂ ሌላ አይደለሁም በላቸው አለ። ሰዎቹ ቀጠሉ። ሰዎቹ መሪ ቁርአን በመጣላቸው ጊዜ ከማመን አሁን መሐመድ ምን አደረገ? ቁርአን ከአላህ ዘንድ አመጣ። ሰዎቹም ቁርአን በመጣላቸው ጊዜ ከማመን አላህ ሰውን መልእክተኛ አድርጎ ላከን ማለታቸው እንጂ ሌላ አልከለከላቸውም። ስለዚህ የወርቅ ቤት ወይንም ከሰማይ ወጥተህ መጽሐፍ ይዘህ እስከምትወርድ ድረስ አንቀበልም አሉት። ኦኬ ይህንን እንዳይሆን ምን አደረለው? እኔ የሰው መልእክተኛ ነኝ አላቸው። ከዛም ቁርአን ለማመድ መጣ። እንዳይቀበሉ ምንድን ነው የከለከላቸው? አላህ ሰውን መልእክተኛ አድርጎ ላከን ማለታቸው ነው እንጂ ሌላ አልከለከላቸውም። ያላመኑበት ምክንያት ቀጥሎ ቁርአን ሲመጣ ያላመኑበት ምክንያት ምንድን ነው? አላህ እንዴት ሰውን መልእክተኛ አድርጎ ምን ይልካል? ስለዚህ አላህ መልእክተኛ ሰውን መልእክተኛ አድርጎ ሊልክ አይችልም። ስለዚህ አንቀበለውም። ኦኬ እሺ ግልጽ ነው። ቁጥር 95 አላህ ነው ያለ ስሙት። በምድር ላይ ረክተው የሚሄዱ መላእክት ቢኖሩ ኖሮ በእነሱ ላይ ከጎሳቸው መላእክት መልእክተኛ ባወረድን ነበር በላቸው። ስለዚህ ሰው በምድር ላይ መላእክት በሰው ፋንታ መላእክት ቢኖሩ ምን አደርጋለሁ? መላእክትን መልእክተኛ አድርጌ እልካለሁ። Say, if there were upon the earth angels walking securely, we would have sent down to them from heaven an angel as a messenger. ግልጽ ነው። ምንድን ነው? በምድር ላይ በሰው ፋንታ መላእክት የሚራመዱ ቢሆኑ ኖሮ መልእክተኛ አድርጌ የምልከው ማንን ነው? መላእክትን ነው። ኦኬ ቁጥር 94 ላይ አላህ የሰው መልእክተኛን ሰውን መልእክተኛ አድርጎ ስለላከ አንቀበልም ነው ያሉት። ስለዚህ ምን እያለ ነው? አላህ ለሰው የሰውን መልእክተኛ ልካለሁ። ግልጽ ነው። ለመላእክት ደግሞ በምድር ላይ የሚኖሩ ቢሆኑ ኖሮ ኮንዲሽናል ነው። ቢኖሩ ኖሮ መላእክትን መልእክተኛ አድርጌ ልካለሁ ነው ያለው። ግልጽ ነው አይደለም? አሁን ግን ፋኒው ፓርት ተመልከቱት። ለምን መላእክት ጅብሪል ያው መላእክት ከሆነ ለማርያምና ለመሐመድ መጡላቸው። ግልጽ ነው አይደለም? በሱረተ ማርያም ላይ ለመሐመድ ማርያም ጅብሪል መልእክተኛ ሆኖ ከቁጥር 17 ጀምሮ ስታነቡት ከምዕራፍ 19 ከ17 ጀምሮ ስታነቡት ጅብሪል ለማርያም መልእክተኛ ሆኖ መጥቷል። ስለዚህ ጅብሪል ለማርያም እንዴት መጣ? ምክንያቱም አላህ በምዕራፍ 17 ከ93 እስከ 95 ባለው መሰረት ላይ ለሰው ሰውን መልእክተኛ አድርጌ ልካለሁ፣ ለመላእክት ደግሞ መላእክትን መልእክተኛ አድርጌ ልካለሁ ነው ያለው። ግን በምዕራፍ 19 ከቁጥር 17 ጀምሮ ለማርያም ጅብሪል መልእክተኛው ነው መጥቷል። ለመሐመድም
ለመሐመድም ያው ጅብሪል መጥቶላቸዋል። ስለዚህ ጉድ እኮ ነው። ስለዚህ ትክክል አይደለማ። አላህ ራሱን ይሸውዳል እንዴ? ለሰው ሰውን እልካለሁ፣ ለመላእክት መላክን እልካለሁ። አሁን ግን ለማርያምና ለመሐመድ ሰው ናቸው። የሰው መልእክተኛ ሊላክላቸው ሲገባ መላእክት መጡላቸው። እንዴት ነው ነገሩ? እንኳን በሰላም ወደ አላህና ወደ እስልምና የቀን ግዛት መጣችሁ። ይህ ሁሉ ጆክ ነው። ላኪና ተላኪ ደግሞ በየትኛውም ቋንቋ በየትኛውም ያገላለጽ ሰዋሰው አንድ ሊሆኑ አይችሉም። ሁለቱ አብረው የሚሄዱ ነገሮች አይደሉም። መጽሐፍ ቅዱስ ዮሐንስ 17:17 ላይ ቃለ እውነት ነው ይላል። ሮሜ 10:17 ላይ እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የአሕዛብ አማልክት ሁሉ አጋንንቶች ናቸው። መዝሙረ ዳዊት 96:5 ኢየሱስ የታመነ ጌታ ነው። መልካም ጊዜ ይሁንላችሁ። ቻው።